መጀመሪያ የምናያት ግብጽ ከፒራሚዶች ጀርባ ያለው ሳይንስ። ግብጽ ስንል ፒራሚዶችን እናስባለን፣ ግን እንዴት እንደተሰሩ ያውቃሉ? እያንዳንዱ ድንጋይ ከ2 ቶን በላይ ይመዘናል። ያኔ ግን ምንም አይነት ዘመናዊ መኪና አልነበረም። ሳይንቲስቶች ዛሬ ድረስ እንዴት ብለው ይጠይቃሉ። ይህ የሚያሳየው አፍሪካውያን ከ1000 ዓመታት በፊት የጠፈር የሂሳብ ሳይንስ ቀዳሚ እንደነበሩ ነው። ግብጽን ስትጎበኙ ከአሸዋው ስር የተቀበሩ በሺዎች የሚቆጠሩ ምስጢሮች አሁንም ድረስ እየተገኙ ነው። አሁን ደግሞ ወደ ሁለተኛው እንሄዳለን። ታንዛኒያ። በአፍሪካ ከፍተኛው ተራራ ኪሊማንጃሮ ላይ ቆሞ ደመናው ከእግሩ ስር ማየት ምን እንደሚመስል አስበውታል? ይህ ተራራ የነጻነት ምልክት ነው። ከስር ደግሞ ሰሬንጌታ አለ። በሚሊዮን የሚቆጠሩ አራዊት ለህይወታቸው ሲሉ በመቶዎች የሚቆጠሩ ኪሎሜትሮች ይጓዛሉ። እዚህ ቦታ ላይ ስትሆኑ ተፈጥሮ ምን ያህል ታጋሽና ቆራጥ እንደሆነች ይገባቸዋል። ለጉዞ ብቻ ሳይሆን ለህይወት ትምህርትም የሚሆን ቦታ ነው። ሶስተኛዋ ቦትስዋና። የበረሃው ሀገር ቦትስዋና ደግሞ ሌላ ዓለም ናት። አገሪቱ 70% በረሃ ቢሆንም አኮንቫጎ ዴልታ የተባለ አስገራሚ ቦታ አላት። ይህ ቦታ ወንዝ በረሃ ውስጥ ገብቶ የሚጠፋበት ሳይሆን በረሃውን ወደ ገነት የሚቀየርበት ተአምር ነው። ቦትስዋና ከአፍሪካ በሙስና የጸዳችና በዲሞክራሲ ቀዳሚ ናት። እዚህ ሀገር ስትሆኑ አፍሪካ በትክክለኛ አመራር የት መድረስ ትችላለች የሚለው ጥያቄ መልስ ታገኛላችሁ። አራተኛዋ ደቡብ አፍሪካ የታሪክ ውበት መገኛ። ደቡብ አፍሪካ ሳያዩ ስለ አፍሪካ ማውራት አይቻልም። ኬፕ ታውን በዓለም ላይ ካሉ 5 ውብ ከተሞች አንዷ ናት። ግን እዚህ ውበት ጀርባ የትልቅ ታሪክ ጠባሳ አለ። ሮበን አይላንድ ላይ ያቺን ጠባብ ክፍል ስታዩ የሰው ልጅ ለነጻነቱ የከፈለው ዋጋ ትረዳላችሁ። ዛሬ በደቡብ አፍሪካ የብዙ ባህሎችና ቀለሞች መገኛ ሬይንቦ ኔሽን በመሆኗ ለጉብኝት እጅግ ምቹ ናት። አምስተኛዋ ደግሞ ኢትዮጵያ የጥቁር ህዝቦች መገለጫ። እናም ደረስን። ለዛሬ ቁጥር አንድ ሊያስቀመጥኳት ሀገር ኩራታችን የሆነች ኢትዮጵያ ናት። የኢትዮጵያ ለጉብኝት ብቻ ሳይሆን ለታሪክም መገኛ ናት። የሰው ልጅ ጥንታዊ መገኛ፣ የፊደልና የዘመን አቆጣጠር ባለቤት እና የጥቁር ህዝቦች ሁሉን የነጻነት ቀንዲል። ከላሊበላ ውቅር አብያተ ክርስቲያናት እስከ ፋሲል ግንብ ድረስ ያሉትን የጥበብ አፍሪካዊነትን በዓለም ፊት ከፍ ያደረጉ ናቸው። የዛሬ ቪዲዮ ይህን መሰል ነበር። በቀጣይ ክፍል እስከምንገናኝ ይመቻችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ አድርጉት። እናም የዛሬ ክፍላችን ስለ አፍሪካ ነበር። በቀጣይ ደግሞ የሌላ አህጉር ልሰራ እችላለሁ። እናም እናንተ የምትፈልጉት ካለ በኮሜንት ላይ ጻፉልኝ፣ እኔም እመልሳለሁ። እስከዛ አብራችሁ ስለቆያችሁ አመሰግናለሁ። ይመቻችሁ። ባይ ባይ።